እስራኤል በጋዛ በፍልስጤማውያን ላይ የፈጸመችውን የዘር ፍጅት ለማዳፈን 20 ኢትዮጵያውያን የመገናኛ ብዙሃን ባለሙያዎችን ወጪ በመሸፈን አሳሳች ፕሮግራሞች እንዲዘጋጁ ማድረጓ ተጋለጠ። አህመድ አብዱራህማን ዝርዝሩን ተመልክቶታል። እስራኤል ከመስከረም 2016 ወዲህ በጋዛ ከ70,000 በላይ ፍልስጤማውያን ላይ የፈጸመችውን የዘር ፍጅት ለማዳፈን 20 ኢትዮጵያውያን ጋዜጠኞችን ፈንድ በማድረግ አሳሳች ፕሮግራሞች እንዲሰሩ ማድረጓን አልጀዚራ አጋልጧል። ጋዜጠኞቹ በሰሯቸው ፕሮግራሞች አንድም ፍልስጤማዊ ሳይካተት ቀርቷል። ከ10 መገናኛ ብዙሃን የተወከሉ 20 የመገናኛ ብዙሃን ባለሙያዎችን የያዘው ቡድን ከአንድ ራዲዮ፣ ከ2 ጋዜጦች፣ ከአንድ የበይነመረብ ሚዲያ፣ ከ5 ቴሌቪዥኖች የተውጣጡ ፕሮግራም አዘጋጆች ተካተውበታል። ከሶስቱ ቴሌቪዥኖች መካከል አማራ ሚዲያ ኮርፖሬሽን አሚኮ፣ የኦሮሚያ ብሮድካስቲንግ ኮርፖሬሽን ኦቢኤን እና ናሽናል ሚዲያ ኢትዮጵያ ወይም ኤንቢሲ ይገኙበታል። በአልጀዚራ ሊስኒንግ ፖስት በተሰኘው መሰናዶ ላይ የቀረበውን ፕሮግራም ያዘጋጀው በአፍሪካ ቀንድ ፍልሰተኞችና ሰብአዊ መብቶች ላይ በሚያተክሩ የምርመራ ዘገባዎች አልጀዚራን ጨምሮ በሚድል ኢስት አይ፣ ዘ ጋርዲያን፣ ግሎብ ኤንድ ሜል እና በሌሎችም ዓለም አቀፍ መገናኛ ብዙሃን በመጻፍ የሚታወቀው ኢትዮ ካናዳዊ ጋዜጠኛ ዘካሪያስ ዘላለም ነው። ጋዜጠኛው እንደገለጸው ወደ እስራኤል የተጓዘው ቡድን የእስራኤል መንግስት ከተለያዩ የአፍሪካ ሀገሮች በመመልመል ሙሉ ወጪያቸውን በመሸፈን ከወሰዳቸው ውስጥ የሚካተት ነው። እነዚህ ጋዜጠኞች በአንድ ሳምንት ቆይታቸው የተለያዩ የቱሪስት መዳረሻዎች፣ ታሪካዊና የሃይማኖት ስፍራዎችን እንዲሁም እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 ሐማስ ጥቃት ፈጽሞበታል የተባለው ቦታም ጎብኝተዋል። እስራኤል ከኢትዮጵያ በተጨማሪ ከጎረቤት ኬንያ፣ ሩዋንዳ፣ ሴኔጋል፣ ሞሮኮ፣ ካሜሩንና ደቡብ አፍሪካ የመገናኛ ብዙሃን ባለሙያዎችን መልምላ ወስዳለች። ይሁን እንጂ ምልመላው በአንዳንድ ሀገሮች ሳይሳካ ቀርቷል። በሌሎች ደግሞ የቲክቶክ ይዘት አዘጋጆች፣ ተወዛዋዦች እንዲሁም ለተለያዩ ቤተ እምነቶች ቅርበት ያላቸው ሰዎች እንዲጓዙ ተደርጓል። በአንጻሩ ምልመላው ቀላል ነበር በተባለበት የኢትዮጵያው ስብስብ ውስጥ የሚዲያ ካውንስል ቦርድ አመራር የጉዞ አካል ነበሩ።